ኢንስታግራም ላይ በማቀው ወንድ ተዘረፍኩ ትለናለች የዛሬ ባለ ታሪካችን። ውድ ቤተሰቦቼ የምሰራላችሁ ቪዲዮ ወደ ሰዎች እየደረሰ ስላልሆነ በተደጋጋሚ ኮፒ ሊንክ እንዲሁም ፎሎ፣ ላይክ፣ ሼር በማድረግ ለሌሎቹ አዳርሱልኝ። ነገሩ የሆነው እንደዚህ ነው። እኔና ልጁ የተዋወቅነው ኢንስታግራም ላይ ነው። ፎቶዎቼ ስራ አይጠፋም። በብዛት በምለቅበት ሰዓት ላይ የመጣ ላይክ እና ኮሜንት ቀድሞ የሚያደርገው እሱ ነው። ታዲያ በውስጥ መጻጻፍ ጀመርን። ግንኙነታችን ቀስ እያለ ከመጻጻፍ ወደ መደዋወል፣ ከመደዋወል ደግሞ አንድ ቀን በአካል ተገናኘን። እጅግ በጣም የሚያምርና መልከ መልካም ቆንጆ ነው። መሳቅ፣ መጫወት፣ መብላት፣ መጠጣት ጀመርን። በመሃል ላይ ስልክ ተደወለለትና ስሜቱ ሁሉ ተረባበሸ። ምን ሆነ ነው አልኩት። ቤተሰብ ደውለውልኝ ያዘዙኝን ስራ ሳልጨርስ ነበርና የመጣው ትንሽ አዘኑብኛል። መሳጨት ስሜትን ሲያሳይ በቃ ሙድ የሚረበሽ ከሆነ ሂድ አልኩት። ኖ ልደውልላቸውና ላሳውቃቸው አለኝ። በመሃል እያወራ ስልኩ ተቋረጠበትና ስልኩን አስቀምጦ የኔን ስልክ እንድደውልበት ጠየቀኝ። እኔም ስልኩን ሰጥሁት። ለደውሎ እየተበሳጨ ጮክ ብሎ እንደማውራት እያለ ከሆቴሉ ወጣ። ብጠብቀው በዛው የወፍ ሽታ ሆኖ ቀረ። የሚያሳዝነው ግን ስልኬን ብቻ መዝረፉ ሳይሆን የበላንበትን የጠጣንበትን ሂሳቡን ሳይከፍል ነበር ሄደው። አጋጣሚ እኔም ሞባይል ባንኪንግ ስለምጠቀም የምከፍለው ብር ያለው ስልኬ ላይ ስለነበር ሰዎችን ያለውን ነገር አሳይቻቸው እህቴ ጋር ደውዬ እህቴ መታ ሂሳቡን ከፈለችልኝ። ባካችሁ ውድ ቤተሰቦቼ በቆንጆ ወንድ በቆንጆ ሴቶች አትታለሉ። እኔ በተደጋጋሚ የምሰራላችሁ አስተማሪ ቪዲዮዎች እንዲደርሳችሁ ቤቱን ፎሎ እያደረጋችሁ ቀድመ ጥንቃቄ እንድታደርጉ እመክራችኋለሁ። ቤቱን ለሌላው ሼር አድርጉልኝ። አመሰግናለሁ። ይህ ወሬ በነጠላ ነው። ሰናይ ቀን